ልጆቻችሁ ፈሪና በራስ መተማመን የሌላቸው ሆነው እንዳይቀሩ የምትፈልጉ ከሆነ አሁን ሁሉ ልጆቻችሁ ላይ እነዚህን 3 ሰባሪ ቃላቶች መሰንዘር አቁሙ። አንደኛ አትችልም ማለት ልጆች ወላጅ ያላቸው ነገር ሁሉ ጊዜ ትክክል ነው፣ ስለዚህ አልችልም ወደሚል አመለካከት ይገባሉ። ሁለተኛ ልጆች አንዳንድ ነገሮችን በራሳቸው ማድረግ ሲሞክሩ ተወቆኝ ያደርገዋለሁ ብለን እኛ ያንን ነገር መጨረስ። ልጆች በፕሮሰስ ውስጥ ነው ብዙ ነገሮችን የሚማሩት። ስለዚህ ፕሮሰሱን የሚያደርጉትን ጥረት ልናደንቅላቸው ይገባል እንጂ ሁል ጊዜ መጨረሻ ላይ የሚያገኙትን ውጤት ብቻ ልናደንቅ አይገባም። ሶስተኛው አብዛኞቻችን ወላጆች ባለማወቅ የምንሰራው ስህተት ልጆቻችንን እርስ በርስ ማወዳደር። ቤት ውስጥ ካሉ ልጆች ሊሆን ይችላል፣ ከጓደኞቻቸው እንደ እከሌ አትሆንም፣ እከሌን አታዩም፣ እከሌ ከአንተ ይሻላል የሚሉ ሰባሪ ቃላቶችን መናገር። እንደዛ ስንላቸው ልጆች በራስ መተማመናቸው እየጠፋ ራሳቸውን ሳይሆን ሌሎች ልጆችን መሆን እንዳለባቸው እያመኑ ሌሎችን ለመሆንም እየጣሩ ይመጣሉ ማለት ነው። እኔ ልጆቼ እንዲኖራቸው ከምፈልጋቸው ማንነቶች አንደኛው ኮንፊደንስ ነው። በራስ መተማመን ያለው ሰው የትም ሄዶ ሀሳቡን ገልጾ ስሜቱን ተናግሮ ወጥቶ እንዲመጥ ይችላል ማለት ነው። ኮንፊደንስ በጣም ወሳኝነት ያለው ነገር ነው። እሱ በአንዴ የሚመጣ ሳይሆን ከልጅነት ጀምሮ እየተሰራ የሚመጣ ነገር ነው። እናንተ ልጆቻችሁ ምን አይነት ማንነት እንዲኖራቸው ትፈልጋላችሁ? ከዚህ ከኮንፊደንስ ውጭ ሊሆን ይችላል። ኮሜንት ላይ አስቀምጡልኝ።